ወጣቱ በወጣት እድሜው ራሱ የሚችልበት ስኬታማ የሚሆንበት ምን አይነት መንገድ ቢከተል ነው? እንደ ኤክስፒሪየንስም እንደ ልምድም እንደ ምክርም እንደ ሐሳብ ምን ትላለህ? በጣም ከባድ ሐሳብ ይመስለኛል። ሐሳቡ በጣም ሰፊ ነው። ምክንያቱም የተለያየ ሁሉም ሰው መንገድ ይለያያል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኩሉም ሙየሰሩ ሊማ ኹሊቀ ለህ ይላሉ። ሁሉም ሰው ለተፈጠረለት ነገር የተገራ ነው ይላሉ። ስለዚህ መንገዱ ይለያያል። ወይ ለአንዱ እንደውም የተሳሳተው መንገድ የሚሆነው ለሁሉም አንድ ፎርሙላ ቢኖር ነው። ለሁሉም አንድ ፎርሙላ ቢሆን የስኬት ምንጭ ብለን የምናስቀምጠው አንድ ነገር ቢሆን ከባድ ነበር። እንደ መልካችን መለያየት ሁሉ የሁላችንም ተሰጥኦ ይለያያል፣ የሁላችንም አቅም ይለያያል እና ከዚህ አንፃር ሁላችንም ራሱ መፈለግ አለበት ብዬ አስባለሁ። አልበርት አንስታይን የሚናገረው ንግግር አለና if you judge a fish by its ability to climb a tree it will live its whole life believing that it's stupid ይላልና አሳን ዛፍ ውጪ ብለህ ከጦጣ ጋር ብታወዳድራት እድሜ ልኳን እኔ አቅመ ቢስ ነኝ እንዳለች ትኖራለች ይላልና አቅመ ቢስነት ወይ አቅም የለኝም ብለን ራሳችንን እንድንገመግም የሚያደርገን በዙሪያችን የኛ ባልሆነ ሜዳ ላይ ሰዎች ሲበልጡን እንመለከትና እንሞክረውና ይሄ በቃ እኔ አልችልም ማለት ነው የሚል ድምዳሜ ውስጥ እንድንገባ ያደርገናልና የስኬት ምንጭ ብዬ ማስበው ምንድነው ሁሉም ሰው ራሱን ይፈልግ። አላህ የሰጠው ያመጣበት ዓላማ አለ። ሴቶቹና ወንዶቹ ጋር በተያያዘም በሰሃቦቹ ዘመን የተከሰታልና ሴቶቹ ወንዶቹ እኮ እንደዚህ ጂሃድ ይወጣሉ ምናምን ይያሉ እኛ ያን እድል አላገኘንም ብለው ሴቶቹ እያጉረመረሙ መጡ ማለት ነውና የወረደ ቁርአን አያ አለ ሱረቱ ኒሳ ላይ 32ኛ አያ ላይ ማለት ነውና للرجال نصيب مما اكتسبوا وللنساء نصيب مما اكتسبن واسألوا الله من فضله ይላል። ለሁሉም የራሱ ነሲብ አለው፣ የራሱ ድርሻ አለው። ሴቶችም የራሳቸው ድርሻ አላቸው፣ ወንዶችም የራሳቸው ድርሻ አላቸው። ሴት የወንድን ድርሻ ወጣለው ካለች ወንድ የሴቱን ድርሻ አይወጣም። ስለዚህ ሁሉም አላህ ያገራለት ነገር አለ ማለት ነው። ወንድ የገራለት ነገር አለ፣ ሴት የገራለት ነገር አለ። ስለዚህ ምን ይፈልጋል ነው በሁሉም ዘርፍ ላይ አላህ Subhanahu Wa Ta'ala የሰጠው ተሰጥኦ አለ። ሰው ራሱን ያድምጥ፣ የተለያዩ ሙከራዎችን ያድርግ። በዙሪያ ያሉ ጓደኞቹ በዙሪያ ያሉ ቤተሰቦቹን ይጠይቅ። የኔ ደካማ ጎን ምንድነው፣ ጠንካራ ጎን ምንድነው ብሎ መረጃዎችን ይሰብስብ። ከያንዳንዱ 3 ለምሳሌ 10 ዘመድና ቅርብ የሚለው ጓደኛ 3 ጠንካራና ደካማ ጎን ንገረኝ ብሎ መረጃ እንትኖችን ያዘጋጅ ማለት ነው፣ ወረቀቶችን። ከዛ የጋራ ሚላቸው 10ሩም የተስማሙበትን በደንብ የሚያግባባቸውን ይሰብስብ። ያምን ማለት ነው ራሱን ለማግኘት በጣም ያግዘዋል። እዛ ውስጥ በጣም ሁሉም አብዛኛው ጠንካራ ነው ያሉት ነገር እውነትም ያጠነካሪ ያለው ማለትም ያንን ያበርታ፣ ያንን ታሳቢ አድርጎ የነገውን ህይወቱን በዛ ላይ ይመስረት። ደካማ ነው ያሉት እና ብዙሃኑ የተስማሙበት ነገር ደግሞ እውነትም እርሱ ዘንድ ያለ ድክመት እንደሆነ አውቆ ያንን ለማረም ይሞክር። ስለዚህ ነገ ራሱን ምን ላይ ልሳተፍ በምን በኩል ራሴ ላብቃ ሲል ያንን መሰረት አድርጎ መነሳት ይችላል ማለት ነው። ራሱ ወጣት በደፋር መሆን አለበት፣ ብዙ ነገሮችን መሞከር አለበት፣ በተለያየ መስክ ውስጥ መሄድ አለበት። ምክንያቱም እየሞከርክ ስትሄድ ነው ራስ የምታገኘው። መፈተሽ በጣም ካልኩሌሽን አለ ማብዛት፣ ባያዝቱ አክሽን መሆን፣ ወደ ስራ የተወሰነ ፕላን ማድረግ ጥሩ ነው። 10 ጊዜ መትር 1 ጊዜ ቆረጥ የሚለውን አባባል ሚኒመም በቃ 2 ጊዜ መትር 1 ጊዜ ቆረጥ ይበለው ማለት 10 ጊዜ የመትር አንዳንድ ሰው እድሜው ያልቃልና በዛ ደረጃ የሐሳብ ጊዜ እንደዛ መርዘም የለበትም። ወደ ተግባር ወደ ስራ እዛ ውስጥ ደግሞ እየተማረ ራሱን አጀስት ማድረግ ይችላል ያስባል። በጣም ጥሩ ሐሳብ ነው ያነሳልን። እንግዲህ በዛ መሰረት ሁላችንም ራሳችንን እንፈትሻለን ብዬ ተስፋ አደርጋለሁ። እንደውም ቤት ያሉ ወንድም እህቶች ይሄንን እንዲሞክሩ ደስ ይለኛል። በዙሪያችሁ ያሉ 10 ሰዎችን 3 ጥያቄ 3 ጠንካራ ጎንና 3 ደካማ ጎን ብላችሁ ተቀበሉ። በቴሌግራም ማስላክ ትችላላችሁ። ቴሌግራም ላይ ሰው እንዲልክላችሁ ማድረግ ትችላላችሁ። ቤተሰብም ደግሞ በተለይ እናት ምናምን በደንብ ያውቁናል፣ ሚስቶቻችን ምናምን በደንብ ያውቁናልና በደንብ ያግዘናል ብዬ አስባለሁ። ኢንሻአላህ ደግሞ ዱዓ እናድርግ። የአላህ ገዛ ሲጨመርበት ደግሞ በረካ ሲገባበት ደግሞ የማይሳካ ነገር የለም። ኢንሻአላህ ሁላችንም እንግዲህ በተባለው መሰረት ሳይመንቱን ሰርተን ውጤት ለራሳችን የምናገኝ ይመስለኛል። እዚህ ላይ ግን አንድ ጥያቄ ልጠይቃል። በፊት አዲስ አበባ በተለይ የመዝናኛ ቦታ ሙስሊሙ እጥረት አለ ተብሎ
ይነገር ነበር። አሁን ላይ ብዙ ቢያዝናኑት የሚችሉ ነን አልኮሊክ የሆኑ የመዝናኛ ቦታዎች በስፋት እየተመለከተን እንገኛለን እና ለራሱ ጊዜ ሰጥቶ ከመዝናናት ጋር ወጣቱ አልባሌ ቦታ ላይ ከመዋል እነዚህ አይነት ቦታዎች ላይ ራሱን ለማድመጥ ሊሆን ይችላል ላልካቸው አሳይመንቶች ጋር በደንብ ከራሱ ጋር ለመወያየት እንደዚሁም ለራሱ ጊዜ ሰጥቶ ለመዝናናት ሊሆን ይችላል። እነዚህ ቦታዎች ላይ ምን አይነት ሀሳብ ታንጸባርቃለህ? በጣም ጥሩ ጥያቄ ነው። መዝናናት እኛ ሙስሊሞች ጋር ትንሽ የተዛባ አመለካከት አለ ብዬ አስባለሁ። አንዳንድ ሰው በጣም ሲዝናና ይደነግጣል። ወይኔ ተዝናናሁ ማለት ነው አስተግፍሩላህ ሊል ይችላል እና ምን አድርገን ነው የምናስበው እስልምና ውስጥ መዝናናት የሚባል ነገር እንደሌለ አድርጎ ያስባል። ለዚህም ነው ራሱን ከመጠን በላይ ለማጨናነቅ ይሞክራል። የዒባዳ ታይም እንዳለ ሁሉ የመዝናናት ታይም አለ። እስልምና ሁለንተናዊ የሆነ እምነት ስለሆነ ማለት ነው። ግን ምን ያደርጋል? በቃ የሚያስበው ምንድነው? ቁርአን ከጨረሰ በኋላ ዚክር ከጨረሰ በኋላ ደግሞ ሊሆን ይችላል ሰላቱ ላይ ሊሆን ይችላል። ሰላቱን ከጨረሰ በኋላ ጾሙ ላይ ያደግ በቃ ከአንድ ዒባዳ ወደ ሌላ ዒባዳ የሚሸጋገር ላይክ እንደ መልአክ አድርጎ ራሱን ይቆጠራል። ወይ መሆን ያለበት መልአክ እንደ መልአክ መሆኑን ያስብና ብዙ ሰው ይሞክርና መጨረሻ ላይ ሲሰበር አይተናል። እኛ በዩኒቨርሲቲም ህይወት አይተናል። እና እስልምና የመጣበት መርህ እና ህግ ገዢነቱ ምንድነው? በቃ ሰውን ልጅ በደንብ የሚረዳ ከሆነ አምላክ ነው የመጣው ማለት ነው። የሆነ ሰው አስተሳሰብ ውጤት አይደለም። ከአላህ የመጣ መልእክት እንደመሆኑ መጠን የሰው ልጅ በደንብ ጠንቅቆ ይረዳል። ስለዚህ ይሄ ጠንካራ ጎን የዒባዳ አቅም እንዳለ ሁሉ መልአካዊ ባህሪ እንዳለ ሁሉ ይሄ ደግሞ እንስሳዊ ባህሪ አለ ብሎ ይላል። ምክንያቱም አላህ እንደ እንስሳም አድርጎ አልፈጠረውም፣ እንደ መልአክ አድርጎም አልፈጠረውም። ስለዚህ ምን አድርጎለታል? ለመንፈሳዊ ማንነቱ ምግብ ሰጥቶታል፣ ለስጋዊ ማንነቱም ደግሞ ምግብ ሰጥቶታል። ያ ምግቦች ምንድናቸው? ራሱን ያዝናናበት በትዳርም ሆኖ የሚያዝናናበት ነገሮች አሉ፣ በምግብም ይዝናናበት አሉ። ሌሎች ደግሞ እየሰማ በድምጽም ይሁን በአክቲቪቲም በስራም የሚዝናናበት እንትኖችን አመቻችቶለታል ማለት ነውና እድሎችን አመቻችቷልና ይሄ ከመዝናናት ጋር ይሄ የተሳሳተ አመለካከት አለ። አንዳንዱ ምን ያደርጋል? ተፈጥሮ ያሸንፈውና ከዛ ያው ሮንግ በሆነ ሁኔታ ራሱን ለማዝናናት ይሞክራል። ሐራም በሆኑ ነገሮች ያዝናናል። ከዛም ለምንድን ነው ብለህ ስትጠይቀው ያው ሐላል ብለን የምናስባቸው ነገሮችን ስለማይቀበል እኔ ያው በቃ በራሴ ድክመት ነው እንጂ እስልምናም እንደዛ አይደለም ብሎ የሚያስብበት ተጨባጭ አለ። አልহামዱሊላህ ግን እስልምናን ካየነው የረሱል ሰለላሁ ዐለይሂ ወሰለም ህይወት ካየነው የሳቸው ህይወቴ ነው ብሎ የሚያስብ የሳቸው መንገዴ ነው ብሎ የተነሳ ሰው እሳቸው ህይወት ውስጥ መዝናናትን ያህል፣ እሳቸው ህይወት ውስጥ ዒባዳን ያህል፣ እሳቸው ህይወት ውስጥ አባትነትን ያህል፣ እሳቸው ህይወት ውስጥ የጦር መሪነትን ያህል፣ እሳቸው ህይወት ውስጥ አስተራቂ ሽማግሌ አካባቢ ሽማግሌ ባህሪን ይመለከታል። የሀገር መሪ ይመለከታል። ብዙ ነገሮችን በህይወታቸው ይመለከታል። እና ብዙ ጊዜኛ እየወደቅን ያለ ነው። ለምንድነው? እኛ ባሰብነው ልክ እኛ በተረዳነው ልክ እስልምና ዲፋይን እናደርገውና ትርጉም እንሰጠውና በዛ ልክ እንዲሄድ እንፈልጋለን። እና ልክ ነው። አሁን ለምሳሌ ኢቭን ስትመለከት ሰሃቦች ይለያያሉ። አቡበከር ዑመር ማይመቻቸው ነገሮች ነበሩ። ሲከለክሉ እንዴ አንተ ለምን ትከለክላለህ? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እያሉ ይሄን አድርጌ ነበር ብሎ ቻሌንጅ ያደርጋቸዋል። ከዛ ይመለሳሉ። ምክንያቱም አንዳንድ ሰው ደስ የማይለዋል። አንዳንድ በቃ መዝናናት ሐቂቃ ማለት ነው ይሄ የመዝናናት ስሜቱ ደብዘዝ ያለበት ሰው አለ። ስለዚህ ያ ሰው ግን ምን ማድረግ የለበትም? የሱን አስተሳሰብ ኢስላም ላይ መጫን የለበትም። እስልምና ሰፊ ነው፣ ከሱ አስተሳሰብ በላይ ነው። ልክ ደግሞ አንዳንዱ ደግሞ መዝናናት የሚፈልግ ሰው ምንም አይነት ዒባዳ ምንም እንደሌለ አድርጎ ደግሞ ሊያሳየን ይፈልጋል እና ኢስላም ሚዛን መጠበቅ ይፈልጋል። ስለዚህ መዝናናት ሂደት ላይ ወጣቱ ዘንድ ያለው ነገር አትዝናናም ብትለው ይዝናናል። ምክንያቱም ተፈጥሮ ነው፣ ፊጥራ ነው። አላህ Subhanahu Wa Ta'ala ፊጥራ ጋር እንድንጋጭ አይደለም የሚፈልገው፣ ፊጥራን እንድናርቅ፣ ፊጥራን ወደ ትክክለኛው ወደ ፊጥራው ማንነቱን ሊቀይር የመጡ በዙሪያው ያሉ ቻሌንጆችን ምን ማድረግ እንዲጠርግና መፍትሄ እንዲሰጥ ነው የሚፈልገው እንጂ እንዲጋጭ ወይ ደግሞ ከፊጥራው ጋር ፊጥራውን አጀስት ነው የሚያደርገው። ወደ ትክክለኛ በልጓም እንዲሄድ ነው እንጂ የሚያደርገው ከፊጥራው ጋር እንዲጋጭ ያደርገው ማለት ነው። እንደተባለ ነው እስልምና እንግዲህ ሁላችንም በተወሰነ መልኩ እንደምንረዳው ሁለንተናዊ ነው፣ ሁሉንም ያማከለ ነውና